ሰላም የቻናላችን ቤተሰቦች ለአስተዋዮች የሚሆን የተመራረጡ ጥያቄዎችን አዘጋጅተንላችኋል። ከእናንተ የሚጠበቀው ላይክ እንዲሁም ሰብስክራይብ እያደረጋችሁ መኮምኮም ብቻ። ጥያቄ ቁጥር 1 አራት የልጅነት ጓደኛሞች ተገናኝተው ሻይ ቡና እያሉ እየተጨዋወቱ ይገኛሉ። ነገር ግን ከመሃላቸው አንዱ ሰው ያልሆነ ወይም ደግሞ መንፈስ ነው። ማን ይመስላችኋል? 10 ሰከንድ አላችሁ። ትክክል። ያንድን ያለ አግኝቶታል። ምክንያቱም ከጀርባቸው ያለ መስታወት ላይ ነጸብራቅ የለም። ይህ ጓደኛቸው በልጅነቱ ሞቷል ማለት ነው። ከመሃላቸው አልተገኘም። ቀጣይ ጥያቄ ማን ይመስላችኋል? ታይም ትራቨለር ወይም ደግሞ ጊዜን ቀድሞ የመጣ የጊዜ ተጓዥ ከዚህ ካፍቴሪያ ውስጥ የተገኘ። በ10 ሰከንድ ውስጥ ፈጥናችሁ አግኙ። ትክክል። ይህን ሰው ያለ በትክክል አግኝቶታል። ምክንያቱም ጆሮውን በጥልቀት ስትመረምሩ ኤርፖድ አድርጓል። ይህም ደግሞ 20ኛው ክፍለ ዘመን ላይ ያለ ቴክኖሎጂ ነው። ይህ ሰው ነው ጊዜን ወደ ኋላ ሄዶ የተገኘው ማለት ነው። ይህንን ያስተዋለ ሰው እጅግ ብልህ ነው። ቀጣይ ጥያቄ ከነዚህ 4 ሴቶች መሃል አንዱ በድብቅ ወንድ ነው። በ10 ሰከንድ ውስጥ ማግኘት ትችላላችሁ። ትክክል። ሁለትን ያለ አግኝቶታል። ምክንያቱም አንገቱ አካባቢ ያለውን እንዲሁም ትከሻውን እጁን ተመልከቱ። እጅግ በጣም ጡንቸኛ ነው። ይህ ሰው ተደብቆ የገባ ወንድ ነው ማለት ነው። በልቶሎ የእህትህን ልብስ አውልቅ። ቀጣይ ጥያቄ ከነዚህ 3 ወጣቶች መሃል አንዱ ሮቦት ነው። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙ። ሐመሮሃን ያለ በትክክል አግኝቶታል። ምክንያቱም እግሯን ስትመለከቱት በእግሯ በኩል የወጡ ብረት እግር ትመለከታላችሁ። ይህ ሮቦት መሆኗን ቁልጭ አድርጎ ያሳያል ማለት ነው። ቀጣይ ጥያቄ እነዚህ ባለትዳሮች ጓደኛቸውን ራት ለመጋበዝ ጠርተዋታል። ነገር ግን ድንገት መንገድ ላይ ብታገኟቸው ማን ሚስቱ ልትሆን እንደምትችል መገመት ትችላላችሁ። 10 ሰከንድ አላችሁ። በትክክል እሷን ያለ አግኝቶታል። ምክንያቱም አንገታቸው ላይ ያደረጉትን ተመሳሳይ ሀብል ትመለከቱ። እነዚህ ሰዎች ባለትዳር እንደሆኑ ታውቃላችሁ። ምን ያህል መለሳችሁ? ምን ያህልስ ተሳሳታችሁ? እስቲ ኮሜንት ላይ ያሳውቁ። ይህንን የመሳሰሉ ጭንቅላትን የሚፈትኑ አስተውሎትን ከፍ የሚያደርጉ እንዲሁም የሚያዝናኑ ጥያቄዎች ከፈለጋችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ የፈጠነ ቤተሰብነትን ይቀላቀሉ። መልካም ቀን።